ተመልካቾቻችን በጣም ይገርማል የመጀመሪያዎቹ ሰላም ዛሬ ደግሞ በሌላ ታሪክ ተከስቶናል እንቆቅልሾች ነን ያው እንደ ማስተዋወስ አይጠበቅብንም ብለን ነው በድግምጋሚ አዎ ዛሬ እሺ አንድ መስመር ላይ ያለች ሪኩዌስት አቅራቢ ያለች አዎ እሷን እስቲ እንስማት ሄሎ አቤት እንደምን አለሽ እግዚአብሔር ይመስገን እንዴት አለ በጣም እግዚአብሔር ይመስገን እስኪ አሁን አየር ላይ ነው ያለሽውና እንደ ሬዲዮ አየር ላይ ነው ያለሽው ለተመልካቾቻችን ትንሽ በአሳጥረሽ ምትከኛ ምትፈልጊውን ነገር እና ስቶሪውን ነገር ባጭሩ ኦኬ እሺ ሶ እኔ የፈለኩትኝ ያው ምክንያት ማወቅ ነው የፈለኩትኝ ሶ በደንብ እየተዋወቅን የነበረበት ጊዜ ነበርና ሶ በመሃል ብንመሳወቅ ምክንያት ነው just የጣፋው አይነት ነገር ሶ ከዛ በኋላም ከአይ ቲንክ ከ7 ወር በፊት just የጣፋበትን ምክንያት እንደሚነግረኝ ነግሮኝ ስቲል ግን ምንም የሰማሁት ነገር ስለሌለ ከሱ ሶ ሪዝኑ ምን እንደሆነ ለማወቅ ነበር የፈለኩት ኦኬ ሶ ከጋዛ ግን ከተቻለ ደግሞ ሪዝኑን ካወቅን በኋላ ቢቻል ሌላ ዴት ነው ለምን ፍላጎት አለሽ ናይስ በጣም ጥሩ እሺ አሁን እንደውልለታለን የደወሉላችሁ ደንበኛ ስልክ በጣም ጠማል ዛሬ ያነሱ አይደለም ምንም ታወራለ ሄሎ ሰላም እግዚአብሔር ይመስገን ሰላም ነው አለው እንዴት ነህ ከእንቆቅልሽ ከሚባል የቲክቶክ ቻናል ነበር ምን ደውልልህ እሺ ጫጫታ ውስጥ ነው መሰለኝ አንዴ እንትን ትልናለህ ይመችል በጣም ይመች እሺ ሰላም ነህ መጀመሪያ ደህና ነህ አንተ ደህና ነኝ በጣም አሪፍ የምንሰራው ኮንቴንት ምን መሰለክ ሰዎች አይ ነው ኮንቴንቱ ምን እንደሆነ ኦኬ ታውቀዋለህ የኛ ጀግና የመጀመሪያው ሰው ነው አጫጭበናል ማለት ጠዋት ላይም እያየሁ ነበር ሌላና አይ ነው እና በራሴ ይደርሳል ብለህ ገምተህ ነበር አይ እሱ ዝም ያስፈለኝ አይደል ማን ነው እያልኩ ነው ምንድነው የማን ይሁን እያልኩ በጣም ደስ ይላል በእውነት ጥሩ አጋጣሚ ሶ ስለማን ልንደውል እንደምንችል አናሳጣህምኛ ገብቷል ግን ጠርጥራል እሺ ጠርጥራል ስለማን እንደምንደውል ወይስ ኖ ትጋውነስ ከነኛ እሺ አሁን የምንደውለው ለፖሊስ ታውቃለህ ያ ሶ ለኛ ደውላልን ነበረ እና በየሆነ ሰዓት ላይ በደንብ እናወራ ነበረ ክሎስ ነበርን ምናምን ግን at some point suddenly ጠፋብኝ እና እንዴት ብቻ ታውቃለህ ታሪኩ ነበር ካንተ በቦታው ትዝ ይላል መቼ ነበር እና ያ ሶ አሁን ለምንድን ነው ይሄ ተከሰተው ብላ ጥያቄ አላት እና እስቲ ካንተ ሳይድ ያለው ነገር ለመስማት ነው እኛም ኦኬ አይ ማለት የነበረን ግንኙነት የሆነ እኔም አጋጣሚ አሁን ድምጽ ምናምን ሲሆን ለስራ ከአዲስ አበባ አይደለም ከአዲስ አበባ ወጥቼ ነበርና ኦኬ በመሃላችንም የተፈጠሩ ነገሮች ነበሩ አንድ ላይ የምናደርጋቸው አክቲቪቲዎች ምናምን ነበሩ ኦኬ ነገር ግን የሆነ ሳለ እኔ ትንሽ ኦቨር ክራውድድ ላይክ ኦቨርዌልምድ ሆኜ ነበር በራሴ ላይፍ በግል ህይወቴ ማለት ነው ኦኬ ከእሷ ጋር በነበረው ግንኙነት ሳይሆን በራሴና ሞር ወደ ራሴ ፎከስ ማድረግ ፈልጌ ነበር እና አይ ቲንክ በመሃላችን ያው አንዳንድ ኤክስፕሌን ማናረጋቸው ነገሮች የሆነ ነገር የሆነ መቋጫ ነገር ስለማንሰጣቸው ቀን እየገፋ እንትን ይላል ኦኬ ያው ሳይወራ ይቆያል ማለት ነው ኦኬ ሶ አንተ ኦቨር ይመስለኛል አሁን እንደዛ ነገር ላይ ነበር ኦኬ ሶ በሌላ ነገር ነው ኦቨር እንዲሆንከው ግን በጊዜው ግን አድሬስ ማድረግ አልቻልክም ነበር አው በጊዜው ላይክ ኤክስፕሌን ማድረገው ነገር አልነበረም ለሷም ሆነ honestly like ለጓደኞቼም ቢሆን ማለት ኦኬ እና like ሪዝኑ ምን ነበርኝ አዲስ አበባ ወጥቼ ወደ ሌላ ቦታ ሆኜ መስራት የነበረብኝና ኦኬ
ያንን የሆነ አንዳንዴ ምንም ያህል እንኳን ከሰው ጋር ብትቀርብ ለራስህ ላይክ ዲሲዥን ሜክ ማድረግ አለብህ። ስፔሻሊ ወንድ ልጅ ስትሆን ሪስፖንሲቢሊቲ ሲኖርብህ ቅድሚያ የምትሰጠው ወይ ቤተሰብ አለ ወይ ራሴ ነው ህይወት ይኖራል። ግን ያው ያንን በሰዓቱ ኦንጎይንግ በነበረበት ታይም እኔ ላይክ ዲሲዥን ሜክ ያደረኩ ወደ ራሴ ላሉት ነገሮች ነው ፎከስ አድርጌ የነበረው እንጂ ያው እንደ ጥፋት መወሰድ አለበት ኤክስፕሌን አለማድረጉ ለዛ ሰው ከማንም ሰው ቢሆን። ግን ያው እንደዛ ስለነበር ነው። ኦኬ ናይስ። ስራ መስራትክን ዲሳይድ ማድረግክን ራስክን ላይፍክን ምናምን ቴክ ኦቨር አድርገህ በራስክ እጅ አድርገህ ለመስራት መሞከር በጣም ሪስፔክታብል ነው። ግን አሁን እንትኖቹ ተረጋግተዋል። አሁን ላይክ ሴትል አድርገሃል፣ አሪፍ ላይ ነክ አሁን ያ ሶ አሁን ኢትስ አ ጉድ ቻንስ አይደለ? አዎ። ግን ደግሞ አሁን ስለ አሁን ለምሳሌ እንግዲህ እኛ ጋር ልደውልበት የቻለችበት ምክንያት መቼስ ዝም ብላ ስጠፋ ያው አይ ቲንክ ብዙ ጊዜ ሆኗችኋል አይደለ? አዎ በጣም ብዙ አይ ቲንክ ወደ 7 ወር ይመስለኛል። የእሷን ስም ስታነሳ ሜንሽን ማድረግ ይኖርብኛ አይቀር አላውቅም እንጂ የሆነ ታይም ላይ ጊፍት ተልኮልኝ ነበረ እንደዚህ የሆነ ፐርሰናሊ ካወራ ነው ነገር አንጻርና ኖርማሊ እንደውም ፒሲ ባግ አለኝና እሱ ውስጥ ነው ያስቀመጥኩት። ስራ ላይ ሆኜ ተደውሎልኝ እኔ ያለሁበት ቦታ ነበረ ዲሊቨሪ ተደረገልኝ። እሺ እና ቱ ቢ ኦነስት ላይክ አይ ሪሜምበር ላይክ የሆነ ኮምፕሊትሊ ፎርጋት ያረኳት ሰው ምናምን አይደለችም። ያ ጊፍት እስካሁንም ድረስ ቦርሳዬ ውስጥ ነው ያለው። ሪፕላይ ራሱ አላረኩለትም በዛ ጊፍት በሰዓቱ ማለት ነው። ምክንያቱም ምን እንደሆነ ታውቃለህ፣ ያን ነገር አሁን እዛ ጋር እንትን ባደረገው ኢኒሺየት የምታደርገው ኮንቨርሴሽን ይኖራል። ገብቶሃል አይደል? ምላሽ በምትሰጥበት ጊዜ የሆነ ተስፋ ልትሰጥ ትችላለህ። ገብቶሃል አይደል? የሆነ ሴትል ዳውን አድርገህ ይሄንን ውሳኔዎች ወይ ይሄን ነገሮች ያደረኩበት ምክንያት ይሄ ነው ብለህ ማብራራት ይኖርብሃል። በዛ ሰዓት ደግሞ ያ ነገር ሲሆን እንኳን ላይክ ኤክስፕሌን ማድረግ አልነበረብኝም ብዬ አስቤ ነበር። ግን ኮምፕሊትሊ የሆነ ታይሙ ሲደርስ ያን ነገር እዚህ ቁጭ ብለን እናወራበታለን ብዬ ግን አስቤያለሁ። ምክንያቱም እንደዚህ ኮምፕሊትሊ ህይወት የማውጣት አይነት ሴት ስላለች ማለት ነው። በጣም ደስ ይላል። ጥሩ ስቶሪ ነው። እዚህ ስቶሪ ላይ እኛ እንትን ትንሽዬ ሮል በመኖሩ በጣም ደስተኛ ነን። ሶ አሁን ያ ገርሞኛል። በጣም የመጀመሪያውም ሰው ነህ እንደዚህ አስደሰትከን። እኛ ራሱ ልባችንን ተደሰትን እና በደስታችን የምንቀጥልበት ይመስለኛል። ተስፋ ያደርጉሽው እና ላይክ ኦኬ ያን አይነት ቲም ስላለው ኦልዌይዝ ላይክ ሪሌይ ማየው ነገር ቢኖር እሱ ነው። ለምን ስቶሪዎቹ አንዳንዴ እነዚህ ሰዎች ለምን እንደዚህ ይወስናሉ ምናምን ብዬ አስባለሁ። ግን ያው everybody is entitled to like their own opinion and decisions. Yeah, you're right. Yeah. ስለዚህ ያው እኔ ላይ ሲደርስ now I know. I know what's up. ስለዚህ አሁን በጣም ስለ ላይክ ከጠበቅነው አወራር በላይ ነው የነገርከን እውነታ መናገርና ስለ በጣም ደስ በሚል ሁኔታ ነው የገለጽክልን፣ በስርዓት ነው ያስረዳህን። አሁን ግን ለምሳሌ እዚህ ጋር ብትኖር ከኛ ጋር ብትኖር ብለህ አስብና ምን ልትላት ትችላለህ? ሰዓት ኦኬ ቀላል አይደለም። አስብና ችግር የለም ተረጋግተህ እኮ ቀላል አይደለም ስለ ላይክ ኖርማሊ አላረለ አውራው ብዬ ያስቀመጥኩት ነገር ስለሆነ በቅጽበት መልስ ለመስጠት ምክንያቱም አሁንም የሆነ ነገር ብል ቴክ ታደርገዋለች ብዬ አስባለሁ። ግን ላይክ ለእናንተን ጥያቄ አትሊስት በተወሰነ መንገድ አድሬስ ለማድረግ እርግጠኛ ነኝ የምነግርሽ ነገር እየሰማች ከሆነ sometime hopefully like this year maybe ፓስካ አዲስ አበባ ስመጣ አሁን ሌላ ቦታ ላይ ስለሆንኩ ማለት ነው ላይክ እግዚአብሔር ጋር ላይክ ቁጭ ብለን የምናወራ ደስ ይለኛል። አሁን እዚህ ላይ ይሄ ነው ብዬ መናገር ግን ያን ነገር አድሬስ ማድረግ እፈልጋለሁ። በጣም ደስ ይላል። ላይክ this much effortም ደግሞ አውጥተሽ ላይክ ለመናገር እና ላይክ ማድረግ ቀላል ነገር አይደለም። ከሰው የሚጠበቅ የሆነ አንዳንዴ እና ማናስበው ታይም አለ አይደለ? ግን አክኖሌጅ ማድረግ ያስፈልጋል። ስለዚህ ላይክ ያንን ነገር በማክበር እንኳን እግዚአብሔር ከፈቀደ ላይክ in the next 2 weeks ተገናኝተን የምናወራው ደስ ይላል። በጣም ቀጣዩ ጥያቄያችን ካፋችን ላይ እንዲህ መልሰዋል። በቃ ምንም አያስፈልገንም። ይሄንን የምትገናኙበት ሰዓት ላይ ደግሞ ለእኛ ቀድማችሁ አሳውቁንና ግብዣው በእኛ ነው፣ ሙሉ ወጪ በእኛ ነው የሚሆንላችሁ። ሙሉ ወጪ ግን ተው አረ እንዳያሳስ ቦታ እንዳለው ስዳት ችግር የለም። ስልክ እንቀይራለን እንከዳለን። እንደዛ ካረክ
ቪዛ ምናምን እንዳላስቆርጥ ብቻ ዋናው ነገር በጣም ደስ ብሎናል። አይ ቲንክ በእንተ መልስ በጣም ደስተኛ የምትሆኑ ይመስለናል። አዎ እንግዲህ ሜቢ ያው ለእናንታችሁ ምክንያቱም እንደ ሌላው ሰው እዚህ ጋር እንደምንሰራው ሰው አንድ ዴት አይደለም የወጣችሁት በፈርስት ዴት ምናምን አይደለም የተለያያችሁትና እንደ ፈርስት ዴት እንደተለያየ ሰው ማገናኘት ምናምን አያስፈልግም። እናንተና አንተ እንዳልከው በዚህ 2 ሳምንት ውስጥ እንግዲህ ጥሩ ሪፖርት የምታቀርብልን ይመስለናል። አዎ ግን አሁን ለ1 ደቂቃ አውሩ ከተቻለ ፍቃደኛ ከሆንክ አስነች ግለጪ። ማሻል ኦኬ መስመር ላይ እንግዲህ ሰምተሻል መቼስ ሆፕፉሊ ናይስ ሶ ለፋሲካ አካባቢ አሁን አዲስ አበባ ውስጥ አይደለም ያለው ሲመለስ ሊያገኝሽ ይፈልጋል። እኛ ደግሞ ያንን ስትገናኙ ስፖንሰር ማድረግ እንፈልጋለን። እዚህ ላይ ምንድነው የምትይኝ? ስሜት አይሆንም ማለት ቢያንስ ማውራት የሚባለው ነገር ለሱ ኦፕን አፕ ማድረጉ ማለት ነው። ኦኬ ናይስ በጣም አሪፍ እንትን አለ የቀረውን እራሳቸው በደንብ ያው ለኛ እዚች ያለው ነገር ምክንያቱም አሁን እሱም ይከታተላል መስመር ላይ አለ አይደለ? ነው እየሰማሁ ያው እንግዲህ የውጭውን ሾውን ታውቀዋለህ በደንብ ሁሌ የሚሰማበት ነገር ጭቅጭቅ የሚያስቅ ነገር ጭቅጭቅ ነው እና ይሄ ደግሞ ለሾዋችን የመጀመሪያ የሚያስደስት ኤፒሶድ ነው የሚሆነውና ያው ሌላውን ነገር ራሳችሁ ተነጋገሩበት። ግን ደግሞ ለኛ ሾው አሁን ላይ እየሰማች ነው። ምን ትላለህ? የመጨረሻ ነገር I think like አሁን ቢሮ ነው ትወጣለች ብዬ አስባለሁ እና like I think ቤት ስገባ ሬስት አድርጋ like እስካሁን ያሰበችው ነገር ካለ ምናምን ነገር it's just like time resolve ያደርገዋል ምንም ነገር እውነት ነው እና hopefully like ስላከበረችኝ አመሰግናለሁ በእናንተም ፊት የምሬን ነው because እኛም በጣም to have like someone like የሚያስብልህ ሰው ማግኘት እውነት ነው እና የሚያስታውስም ሰው ማለት በእጅ ያለው ወርቅ ነው። ስለዚህ yes እና ያ አመሰግናለሁ በጣም እኛም በጣም እናመሰግናለን። ፈቃደኛ ስለሆናችሁ ሁለታችሁም እንደዚህ በደንብ በትክክል ግልጽ ሆናችሁ ስላወራችሁ ከዚህም በኋላ ደግሞ ሆፕፉሊ በደንብ ኮሙኒኬት አድርጋችሁ እንደዚህ ከኮሙኒኬሽን እጥረት ምክንያት የሚፈጠር ክፍተት እንዳይኖር ተስፋ እናደርጋለን። በጣም እናመሰግናለን። በጣም እንወዳችኋለን። እንግዲህ በደንብ ተነጋገሩ። ደስተኛ ነን በጣም እናንተ ጋር ስለደወልን በጣም ደስተኛ ነን። በእውነት ይመቻችሁ። ደስ ብሎናል። አንተ ላይ ከስራ ወጥቼ ላይ የሆነ በጣም ሙቀት ነው ድሬዳዋ ነው ያለሁት እና የሆነ ተግብዬ ቀዝቃዛ ውሃ እየጠጣሁ ነው የደወላችሁ። ስለዚህ ይሄ ደግሞ ሞራ ቀዝቅዞኛል። ዋው አስደሳች ይመችህ ወንድማችን። ደስ ብሎናል በጣም። ስትመጡ እንግዲህ በሰላም ወደ አዲስ አበባ ተመለስ። አሜን። እግዚአብሔር ካንተ ጋር ይሁን። ሰላሙን እናመሰግናለን። አመሰግናለሁ። ቻው ቻው። ተመልካቾቻችን በጣም ይገርማል። የመጀመሪያዎቹ ቆይ አንድ ያስደስተን ነገር ከመጀመሪያው ያቀነ በጣም ልባችን የተደሰተው እንዴ ማርከስ ያለው ማይክ እየሰማ ነው። የትናንት ልጅ እሱ ነው ማርከስ ጋር የምንወስደው ማርከስ የምንወስደው ልጅ ነው። አንደኛ ነገር፣ ሁለተኛ በእውነት አይ ይሄ ጨዋታው ጨዋታ ነው፣ ግን በጣም ነው ደስ ያለን። በጣም እውነት ከልቤ ትናንትና ስታወራን ላይ ከልቧ በስርዓት ቁጭ ብላ ነበር እንትን ያለችንና ጄኒዊን ነገር ይመስላል። ሆፕፉሊ ወርክአውት ያደርጋል። እንወዳችኋለን። እንቆቅልሽ አፕዴት እናቀርባለን። ደግሞ እንወዳችኋለን። የመጀመሪያ